የምትወዳት ሴት በእርግጥ ጥሩ ሚስት ትሆናለችን? ብዙ ወንዶች ይህን ጥያቄ ይጠይቃሉ። ውበት ሊያረጅ ይችላል፣ ገንዘብም ሊጠፋ ይችላል። ግን ጥሩ ባህሪ ያላት ሴት የትዳር ህይወትን ለዘመናት ትጠብቃለች። ዛሬ ፍቅረኛ ጥሩ ሚስት እንደምትሆን የሚያሳዩ 8 ምልክቶችን እናያለን። እስከ ቪዲዮው መጨረሻ ድረስ ላይክ፣ ሼር እና ሰብስክራይብ ያደርጋችሁ ተከታተሉን። ከቁጥር 8 እጀምራለሁኝ። ቁጥር 8 ሌሎች ሰዎች ክብር ትሰጣለች። ለሌሎች ሰዎች ክብር ትሰጣለች። አንድ ሴት ካንተ ጋር ብቻ ሳይሆን ከቤተሰቧ፣ ከጓደኞቿ እና ከማታውቃቸው ሰዎች ጋር ሊሆንም ይችላል ክብር ስትሰጥ፣ መልካም ባህሪ ስታሳይ፣ ስትንከባከብ እች ሴት መልካም ባህሪ እንዳላት ይናገራል ማለት ነው። እችን ሴት መልቀቅ የለብህም። ክብር ምሰጥ፣ ነገህ በቤትም ዛሬ በጮኝነት ሰዓት በፍቅር ጊዜያችሁ እንደዚህ የምትንከባከብ ክብር ምሰጥ ከሆነ ቤተሰቧን፣ ጓደኞቿን፣ ኢቭን ያንተን ጓደኞች ሊሆን ይችላል ከዚህ መገንዘብ ትችላለህ ማለት ነው። ነገ አብራችሁ ናችሁም እንግዳ ሲመጣ፣ ቤተሰብ ሲመጣ አክባሪ ናት ማለት ነው። አክባሪ ታማኝ ነች ማለት ነው። ቁጥር 7 ሁለተኛው ማለት ነው። ቁጥር 7 ታማኝ ናት። ታማኝነት እንግዲህ የትዳር መሰረት ነው። ታማኝነት ከሌለ ትዳር አይቀጥልም፣ አይመሰረትም። ሁልጊዜም እውነትን የምትናገር እምነትህን የማትሰብር ሴት ትልቅ ሀብት ናት። ስለዚህ ታማኝ ናት። ጥሩ ሚስት የምትሆን ሴት ፍቅረኛ ታማኝ ከሆነች እቺ ጥሩ የትዳር አጋር ትሆናለች ማለት ነው። ታማኝነቷን እስቲ ፈትነው። በቀጣይ ቁጥር 6 በችግር ጊዜ አትጠፋም። ይሄ ማለት ምን ማለት ነው? እውነተኛ ፍቅር የሚፈተነው በአስቸጋሪ ጊዜ ስለሆነ በዛ በአስቸጋሪ ሰዓት፣ በፈተና ሰዓት፣ በምታጠበት ሰዓት፣ በሚቸግር ሰዓት ከጎን ነች፣ ታግዛለች። በሀሳብ ባላት ነገር በአቅሟ ታግዛለች። ስለዚህ እቺ ሴት እንደዚህ ያለ ሴት ለትዳር ያልሆነ ለምን ይሆናል? ስለዚህ እቺ በችግር ጊዜ፣ በደስታ ጊዜ ብቻ ሳይሆንም በችግር ጊዜ ከጎን የምትቆም ሴት ታዲያ አብራት ብትኖር ታዲያ የምትጠላ ናት? ስለዚህ በችግር ጊዜ ከጎንህ ማጥፋው ሴት የወደፊት ሚስትህ ናት ማለት ነው። ፍቅረኛ ይሄ ጸባይ ካላት ሚስትህ አድርጋት ማለት ነው፣ እንዳትተዋት። ቁጥር 5 በጥሩ ሁኔታ ትግባባለች። ችግር ሲኖር ከመጮህ ይልቅ በውይይት ታምናለች። የተፈጠረውን ችግር በውይይት በመነጋገር ለመፍታት ትሞክራለች፣ ትፈታለችም። ችግሩን በጠረጴዛ ዙሪያ እናውራ፣ እንወያይ ብላ ታረጋጋሃለች። ስሜታዊ ሳትሆን ጥላቻ ሳይሆን በፍቅር በውይይት እንፍታው ትልሃለች ማለት ነው ችግሩን። እቺ በጣም ጥሩ ሚስት ናት ምትሆነው ማለት ነው። ወደፊት የጥሩ ሚስት ምልክት ነው። ስለዚህ ይሄን ያዝ አድርግ ማለት ነው። ይሄ ባህሪ ካላት፣ ይሄ ስብዕና ካላት እቺ ትክክለኛ ሚስት ናች ማለት ነው። ቁጥር 4 ኃላፊነት ትወስዳለች። እቺ ወደፊት ፍቅረኛ፣ ወደፊት ጥሩ ሚስት ምትሆነው ማለት ነው። ከዚህም ባህሪ ካየህባት ኃላፊነት የምትወስድ ከሆነ በጣም ጥሩ ሚስት ነው ምትሆነው ማለት ነው። ስህተቷን ስትሰራ ትቀበላለች። ስህተቷን ታምናለች ወይ? ስህተቷን ታምናለች። ስትሰራ ታምናለች። ስህተቷን ታምናለች። ሁል ጊዜ ሌሎችን አትወቅስም ማለት ነው። እንትና አሳሰኝ እኮ ነው እንዲያረኩት፣ እንትና እንደዚህ ስለ እኮ ነው፣ አንተ እንደዚህ ብለ እኮ ነው ማለት አይደለም፣ የኔ ድክመት ነው ብላ ስህተቷን አምና ተቀብላ ያን ስህተት ለመቅረፍ መሰራ እና የምታስብ ሴት ከሆነች እናንተ የታደለ የለም ማለት ነው። እቺ ጥሩ ሚስት ነው የምትሆነው ማለት ነው። ጠበቅ አድርገህ ያዝ ወንድሜ። ቁጥር 3 የቤተሰብ እሴትን ታውቃለች። ይሄ ምን ማለት ነው? ቤተሰብን የምታከብር እና የግንኙነትን ዋጋ የምትረዳ ናት ማለት ነው። የቤተሰብን እሴት፣ የቤተሰብን ባህል፣ ትዕዛዝ የምታከብር ከሆነ ፍላጎት፣ ለምሳሌ አስተዳደጓን፣ ወላጆቿን እንዴት ለፍተው እንዳሳደጓት፣ ምን አይነት ትዳር መያዝ እንዳለባት፣ እንዴት ትዳሯ ማስተዳደር እንዳለባት ይሄን እያደገች መታለች ማለት ነው። ይሄን እየሰማች እየተማረች እየተመከረች እያደገች መታለች ማለት ነው። የቤተሰብ እሴትን ታውቃለች ማለት ይሄ ነው። ሰዎች ቤተሰብን ታከብራለች።
ቤተሰብ የምታከብር ደግሞ ትዳሯን ታከብራለች። ጠንካራ ትዳር ለመገንባት ትረዳለች ማለት ነው። ጥሩ ስብዕና ነው ይሄም። ሁለተኛ ድንበርህን ታከብራለች። የአንተን ሀሳብ እሴትና ውሳኔ የምታከብር ሴት ጤናማ ግንኙነት ትፈጥራለች። ምክንያቱም የአንተን ባህል፣ ወግ፣ ባህል፣ ልማድ፣ ውሳኔህን፣ ሀሳብህን የምታከብር ሴት የትም አትገኝምና ፍቅረኛ እንደዚህ አይነት ሀሳብ ካላት ትክክለኛ ሚስት ምትሆናት ማለት ነውና ጠበቅ አድርገህ ያዝ ማለት ነው። የመጨረሻውና ቁጥር 1 ደግሞ ለእድገትህ ትደሰታለች። አንተ በማደግህ፣ አንተ በመለወጥህ ትደሰታለች፣ ታበረታታለች ማለት ነው። የምትቀናበት ሳይሆን ሲሳካልህ የምትደሰት ናት። ህልምህን አላማህን የምትደግፍ ሴት እቺ በእውነት ጥሩ ህይወት እንድትኖር የምታግዝህ ትልቅ አጋር ናት ማለት ነው። አብዛኛውን ሴቶች ብዙ ጊዜ ትዳራቸውን ይፈርሰው ሲንግል ማም የሚሆኑት በዚህ ምክንያት ይመስለኛል 100% እርግጠኛ ባልሆነም በቃ ህልምህን የምትደግፍ ማለት ነው። አንተ ትለፋለህ፣ ትደክማለህ፣ ታዲያን ድካምክን አዝና አስባ አርቃ አስባ ለቤት እኮ ነው ለኔ ነው የሚለፋው ለልጆች ነው የሚለፋው ብላ የምታስብ የምትደግፍህ በፍቅር እያላችሁ በጮኝነት እያላችሁም ራሱ የምትደግፍህ ነገ እንጋባለን ብላ አስባ የምትደግፍህ እቺ ጥሩ ስብዕና ያላት መልካም አስተዳደግ ያደገች ቆንጆ የሚስት ትሆናለችና ጠበቅ አድርገህ ያዝ ወንድሜ። ስለዚህ የመጨረሻው ይሄ ነው ማለት ነው። ውድ ተከታዮቼ ፍጹም ሰው የለም፣ ግን እነዚህ ባህሪያት በፍቅረኛ ውስጥ ካሉ ለትዳር ጥሩ መሰረት እየገነባችሁ እንደሆነ ሊያመለክቱ ይችላሉ። ስለዚህ ቪዲዮውን ከወዳችሁት ላይክ አድርጉ፣ ቻናላችንን ሰብስክራይብ ያድርጉ እና በአስተያየት መስጫውም ደግሞ አስተያየታችሁን ጻፉ። እስከምንገናኝ ሰላም ሁኑ።